ከአላህ ጋር ያለንን ግንኙነት አትዘንጋ። ይህ ዓለም ጊዜያዊ ነው። ሰው የትም ቢደርስ ምን ያህል ቢቆይ ምን ቢያገኝ መጨረሻ ከዚህ ዓለም ይለያል። ስለዚህ ሶላትን፣ ዱዓን፣ ምስጋናንና መልካም ስራህን አትዘንጋ። ሰው ለዓለም ብቻ ሳይሆን ለአኺራ መዘጋጀት አለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሰላም ነኝ። ዛሬ ይዤላችሁ የቀረብኩት ሞት ከመምጣቱ በፊት በህይወታችን ለመዘንጋት የሌለብን ነገሮች እንዲሁም ለአኺራም ለዱንያችንም ጠቃሚ የሆኑ ህይወታችን እንዲቀየርልን የሚረዳ 10 ቁም ነገሮችን ይዤላችሁ መጥቻለሁ። ይህ ቪዲዮ ይጠቅማችኋል ብዬ ስላሰብኩ ነው ላካፈላችሁ የፈለኩት። ከጠቀማችሁና ከወደዳችሁ ደግሞ እናንተ ላይክ ሼር ማድረጋችሁን አትርሱ። ሞት ከመምጣቱ በፊት እነዚህ 10 ነገሮች ብታውቁ ህይወታችንን ይቀየራል። አንድ ቀን ሁላችንም ከዚህ ዓለም እንለያለን። ግን ችግሩ ሞት መምጣቱ አይደለም። ችግሩ ዛሬ ያለንን ጊዜ ነገ እንዳለን አድርገን መኖራችን ነው። አንዳንድ ሰዎች ብዙ ነገር ካጡ በኋላ ነው ዋጋውን የሚረዱት። አንዳንዶች ደግሞ ትንሽ ቆይቼ አድርገዋለሁ እያሉ ያለፈውን ጊዜ መልሰው ማምጣት እንደማይችሉ ይገነዘባሉ። ዛሬ ግን እነዚህ 10 ነገሮች በጊዜ ካስተዋልን ህይወታችንን በተሻለ መልኩ ልንኖረው እንችላለን። አንደኛው ጊዜህን በከንቱ ማጥፋት። ጊዜን በከንቱ ማጥፋት፣ ገንዘብ ከጠፋ እንደገና ሊገኝ ይችላል። አንድ እድል ከጠፋ ሌላ እድል ሊገኝ ይችላል። ግን የዛሬው 1 ሰዓት ካለፈ በኋላ መልሰን ልናገኘው ልንገዛውም አንችልም። ስለዚህ በሚያስፈልጉ ነገሮች ህይወታችንን ሙሉ አታጥፉ። ጊዜህን ለሚጠቅሙ ነገሮች፣ ለቤተሰብህ፣ ለእውቀት እና ለመልካም ስራ እንዲሁም አላህን ለመገዛት አውለው። ሁለተኛው የምትወዳቸውን ሰዎች ዋጋቸውን ወቅ። ብዙ ጊዜ ሰዎች ከጎናችን እያሉ ዋጋቸውን አንገነዘብም። ነገ ነግረዋለሁ፣ ነገ ጠይቀዋለሁ፣ ነገ ጎበኘዋለሁ። ነገር ግን ሁልጊዜ የኛ አይደለም። ሁልጊዜ ነገ የኛ አይደለም። እናትህን፣ አባትህን፣ ወንድምህንና እህትህን ወይም የሚወድህን ሰው ዛሬ ነገ እያለ ዋጋቸውን አለማወቅ ወይም ዋጋቸውን አለመስጠት በጣም ጉዳት አለው። እንደ ቀላል እወድሃለሁ ወይም አመሰግናለሁ ብቻ እንኳን ብዙ ነገር ሊቀይ ይችላል። ሶስተኛ ደግሞ ቂም አትሸከሙ። በህይወታችሁ ሞት ከመቅደሙ በፊት የሰው ልጅ በሚያስቀይሟችሁ ወይም ባልተሳካላችሁ ነገሮች ላይ ቂም መያዝ ጥሩ አይደለም። ሰው ሊያስቀይምህ ይችላል፣ ሊበድልህም ይችላል። ይህ ማለት ደግሞ ግን ቁጣና ቂም ለአመታት በልብህ ውስጥ መሸከም አለብህ ማለት አይደለም። ይቅር ማለት የበደለህን ሰው ሁሉ መበቀልም አይደለም። አንዳንድ ጊዜ ይቅርታ ማለት ራስህን ከከባድ የልብ ጭነት ነፃ ማውጣት ነው። አራተኛው ደግሞ ሰዎች ምን ይሉኛል ብለህ ብቻ አትኖር። ብዙ ሰዎች የራሳቸው ህይወት ሳይኖሩ የሌሎችን አስተያየት በመፍራት ይኖራሉ። ሁሉንም ሰው ማስደሰትም አትችልም። ትክክለኛ ነገር እያደረግ ከሆነ ሁሉም ሰው ሊወደህ እንደማይችል ተቀበል። ህይወትህን በሌሎች ሰዎች አታስተያያት። ህይወትህን በራስህ ቤት ምራት። አምስተኛው ደግሞ ለህልምህ ገነጋ አትበል። ጊዜ ሲኖረኝ፣ ገንዘብ ሲኖረኝ፣ ትንሽ ሲሻለኝ እንዲህ እያልክ ሳናስብ አመታት ሊያልፉ እንዲሁም ሞት ሊቀርመን ይችላል። ትልቅ ነገር በአንድ ጊዜ አይገነባም። ትንሽ በትንሽ ነው የሚጀምረው። ስለዚህ ህልም ካለህ ዛሬ አንድ ትንሽ እርምጃ ውሰድ። ስድስተኛው ደግሞ ጤናህን አትዘንጋ። ሰው ጤና እያለው የጤናን ዋጋ ብዙ ጊዜ አያስተውለውም። እንቅልፍ፣ ጤናማ ምግብ፣ እንቅስቃሴ፣ ንጽህና፣ የአእምሮ እረፍት፣ እነዚህ ቀላል የሚመስሉ ነገሮች ግን ትልልቅ ዋጋ አላቸው። ሰውነትህ የምትኖርበትህን ቤት ስለዚህ በጥንቃቄ ያዘው። ሰባተኛው ደግሞ ሁሉንም ነገር በገንዘብ አትለካ። ገንዘብ አስፈላጊ ነው፣ ግን ሁሉም ነገር በገንዘብ አይገዛም። በገንዘብ የሚገዛ ቤት ሊኖርህ ይችላል፣ ግን የቤት ሙቀት ወይም በገንዘብ አይገዛም። ብዙ ገንዘብ ሊኖርህ ይችላል፣ ግን የልብ ሰላም በገንዘብ አይገዛም። ስለዚህ ገንዘብህን አግኝ፣ ተጠቀምበት፣ ነገር ግን ህይወትህን በሙሉ በገንዘብ አትለካ። ስምንተኛው ደግሞ ለሰዎች መልካም ነገር አድርግ። አንዳንድ ጊዜ ትንሽ የሚመስሉ ነገሮች በሌላ ሰው ህይወት ትልቅ ለውጥ ሊያመጣ ይችላል። መልካም ቃላት፣ እርዳታ፣ ማበረታታት ወይም ደግሞ በችግር ጊዜ ከአንድ ሰው ጎን መቆም፣ እነዚህ ሁሉ ዋጋ አላቸው። ዓለምን በትልቅ ነገር መቀየር ካልቻልክ ቢያንስ በዙሪያ ያለውን አንድ ሰው ዛሬ ደስ እንዲለው አድርግ። ዘጠነኛ ደግሞ ከአላህ ጋር ያለህን ግንኙነት አሳምር።
ከአላህ ጋር ያለህን ግንኙነት አትዘንጋ። ይህ ዓለም ጊዜያዊ ነው። ሰው የትም ቢደርስ ምንም ያህል ጊዜ ቢቆይ ምን ቢያገኝ በመጨረሻም ከዚህ ዓለም ይለያል። ስለዚህ ሶላትህን አደራ፣ ዱዓህን አደራ፣ ዚክርህን አደራ፣ ምስጋናህንና መልካም ስራህንም አትዘንጋ። ሰው ለዓለም ብቻ ሳይሆን ለአኼራ መዘጋጀት አለበት። ዛሬ ያለን ድል ነገ እንደሚያኖረን የተረጋገጠ አይደለም። አስረኛውና መጨረሻው ደግሞ ዛሬ በአመስገኝነት ኑር። የምትፈልገውን ሁሉ ላይኖርህ ይችላል፣ ግን ያለህን አትርሳ። የምትተነፍሰው አየር፣ የምትወዳቸው ሰዎች፣ የምትኖረው ቀን፣ የምታስብበት አሚሮ፣ የምትሄድበት እግር፣ እነዚህ ሁሉ የአላህ ኒዕማ ናቸው። ስለዚህ ሁልጊዜ የሌለህን ከመቁጠር ይልቅ ያለህን ቁጠር። ውድ ቤተሰቦቼ፣ የቪዲዮ ተመልካቾች፣ ምናልባት ዛሬ የምትሰሙት መልእክት ቀላል ሊመስልህ ይችላል። ግን አንድ ቀን ወደ ኋላ ተመልሰህ ህይወትህን ስትመለከተው ብዙ ነገሮች ካንተ የሚጠይቁት ምን ያህል ገንዘብ እንዳገኘህ ብቻ አይሆንም፣ ምን ያህል የሰው እንደረዳህ፣ ምን ያህል ፍቅር እንደሰጠህ፣ ምን ያህል ጊዜህን በመልካም ነገር እንዳሳለፍክና ከአላህ ጋር ያለህን ግንኙነት ምን እንደነበረ ነው። ስለዚህ ነገን ብቻ እየጠበቅን ዛሬን አናጥፋ። ጊዜ እያለን መልካም እንሁን። ጊዜ እያለን እንዋደድ። ጊዜ እያለን ይቅር እንባባል። ጊዜ እያለን ወደ አላህ እንመለስ። አላህ ሁላችንን መልካም ህይወትና መልካም መጨረሻና መልካም የአኺራ ይወፍቀን። ውድ የቻናሌ ቤተሰቦች፣ ይህ ቪዲዮ ከተመቻችሁና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ቻናሌ በጣም ሰዓት ያስፈልገኛል። እስከ መጨረሻው ብታዩልኝ በጣም ደስ ይለኛል። ወዳጆቼ እስካሁን ስለነበረን ቆይታ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።